እላችኋለሁ አንዳንዴ አልረባም አልጠቅምም የሚል አስተሳሰብ አይምሯችን ውስጥ ሊመጣ ይችላል። አይኖ ይህን አስተሳሰብ ምናልባት ማስቆም እንችል ይሆናል፣ ግን አንድ ነገር ማድረግ እንችላለን። ያም ነገር ምን መሰላችሁ? ያንን መጥፎ ሀሳብ ወደ ጥሩ ሀሳብ ቼንጅ ማድረግ ያሉብን 3 ነገሮች አሉ። የመጀመሪያው ህይወታችንን የተሰጡን ነገሮች ማየትና ፈጣሪ ማመስገን። ሁለተኛ በተሰጡን ነገሮችና በምንፈልጋቸው መካከል ያሉ ነገሮች ምን እንደሆኑ በዝርዝር ማወቅ። ሶስተኛው አሁንም ማመስገን። እነዚህም በማድረግ ህይወታችንን መቀየርና ማስተካከል እንችላለን። እስኪ እንሞክረውላችን። ይመቻችሁ እና በዚህ አጋጣሚ ሞር ዲስፕሊንድ ሁኜ መኖር እፈልጋለሁ፣ እንዲሳካልኝ እፈልጋለሁ ብላችሁ የምታስቡ ሰዎች ካላችሁ አሁን መጀመርና ያንን ያሰባችሁትን ያለማችሁትን ያቀዳችሁትን ነገር መጀመር አሁን እንዳለባችሁ ለማሳሰብ እወዳለሁ። ምክንያቱም ማንም ሰው ያንን ነገር ሊጀምርላችሁ አይችልም። ማንም ሰው ሊያደርግላችሁ አይችሉም ከእናንተ ውጭ። ሌሎቹማ ስቀው ያልፋሉ። ሌሎቹማ እንዲህ ገብቷላ። በእንደዚህ አይነት ወይና በእንደዚህ አይነት መንገድ ህይወታችንን ማስተካከልና መጀመር እንችላለን። ብዙ አይነት አዳዲስ ነገሮች እየተፈጠሩ፣ ለምሳሌ ፎቅ ተመልከቱት፣ ያምራል። ግን መጀመሪያ ሲጀመር እንደዚህ አልነበረም። ገባችሁ? ሁሉም ነገር የሚጀምረው ከታች መሆኑን አውቀን ሁላችንም ከታች ጀምረን ትልቅ ቦታ የምንደርስ ትልቅ ሰዎች እንድንሆን አቤት ማለት እፈልጋለሁ። ታንክ ዩ ዩቲዩብ፣ ታንክ ዩ ቬሪ ማች። ሃቭ ኤ ናይስ ዴይ።